ያድናል ኢየሱስ ጌታ ኢየሱስ ያድናል አሜን መንፈስ ቅዱስ እናመሰግናለን ገባን እንግዲህ ፌስቡክ ላይ ሬዲዮ ላለው ሁለት ክፍል ማለት ነው ሰላም ብያለሁ እንግዲህ በአለም ያላችሁ ሁሉ የጌታ ሰላም ጸጋ ይብዛላችሁ ሰላም ብያለሁ እንግዲህ አቲንክ ዛሬም እንማራለን ማለት ነው እንግዲህ ልጆችሽ ከእግዚአብሔር ተማሩ ይሆናሉ የዘልጆችሽ ሰላም ብዙ ይሆናል የእግዚአብሔር ቃል ወገኖች ብንለው አያልቅም ምንለው እንማቆም አይቻልም ጦራታ መውጣት አይቻልም ወንጌል መስበክ ኢየሱስ እስኪመጣ ድረስ ማለት ነው ይሄን ጉድ ኒውስ ይሄን ደብዳቤ የጸጋ ደብዳቤ እናደርሳለን ማለት ነው ጆሮ ላለው ሰው ማለት ነው ጆሮ ያለው ይስማ አይደል ያለው ጆሮ ያለው ይስማ ነው ኮዛ ማርቆስ 4 ላይ ጆሮ ያለው ይስማ በቃ ጆሮ ካላችሁ ስሙ ካለች ስሙ የእግዚአብሔርን ቃል ስሙ በኋላች ጆሮ ማሰማበት ጊዜ መጣል ማለት ነው ስለዚህ ሞታን የእግዚአብሔርን ድምጽ የሚሰሙበት ጊዜ ደርሷል አለ እሱም አሁን ሆኗል አለ እንግዲህ ኢየሱስ ጌታ ነው እንግዲህ ሞታን የሚለን እኛ በኃጢአት ምክንያቱም በአዳም ሁላችንም በኃጢአት ሞታን ነበር አሁን ግን በክርስቶስ ያድነናል እና anyway ኢየሱስ ያድናል እንግዲህ ስንጸልያለን ዛሬ አቲንክ ባለፈው ነግሬያቸዋለሁ እንማራለን አቲንክ የተያዘ ነው ባለፈው ስለ እግዚአብሔር መንግስት አየን ይሄ መንግስት እየተሰበከ ነው በኃይል መግባት እንዳለብን አየናል መጨረሻ ላይ በኃይል ይገባሉ አለ በኋላ ይሄ በር ከተዘጋ ለእናንተ ብቻ አይደለም ማቴዎስ 25 ዛላችሁ ለከነዛ 10 ቆነጃጅቶች ተዛላችሁ እነዛ ዘይታቸው ያለቃ ማለት ነው ጴንጤውም ዘይትን ሞልተ ካልጠበቅ ከባድ ነው ይሄኮ የእግዚአብሔር ቃል እግዚአብሔር ሰው አይደለም ሙሴ ላትገባም ካለው ከና እነዛ ደግሞ አጋንንት አወጣን ትንቢት ተናገረን ታምር ሰራን ምናምን ያሉትንም አላቃችሁ ማላቸው እናንተ ጌታ በስም ጌታው ይሉኛል አለ በእግዚአብሔርን ፍቃድ ሳታደርጉ አለ anyway ኢየሱስ ያድናል አቲንክ አጭር ጸሎት ልጸልይ አጭር ጸሎት እግዚአብሔር እናመሰግናለን ዛሬም በኢየሱስ ክርስቶስ ስም ስለ ሁሉ እናመሰግናለን እግዚአብሔር በዛች ኢራን ላይ ያሰብከው ሐሳብ ስለሚፈጸም በጌታ በኢየሱስ ክርስቶስ ስም እናመሰግናለን ስለ እስራኤል ሰላም ስለ ምድራችን ደግሞ ስላለው ምርጫ በኢየሱስ ስም ጣልቃ ስለምትገባ ይሄ ምርጫ በሰላም ስለሚካሄድ እናመሰግናለን እግዚአብሔር ደግሞ በዚህም በአሜሪካ ያለ ምርጫ በኢየሱስ ክርስቶስ ስም ኮንግረስ ጽድቅ ነው የሚያደርገው never የሚገባ መስለኝም never በኢየሱስ ክርስቶስ ስም እግዚአብሔር አባቶ አንተ ጻድቃን በብዙ ጊዜ ህዝብ ደስ ይለዋል ኃጢአተኛ በሰነት ህዝብ ያለቅሳል ብለህ በኢየሱስ ስም አሁንም በዚህ በአሜሪካ ያለ ምርጫ ጣልቃ ስለምትገባ እናመሰግናለን አብሮ ትራምፕንም ስለምትረዳ በዛም በኢትዮጵያ መንግስት በኤርትራ መንግስት በዛ በመቀሌም በኢየሱስ ስም አንተ አይናቸው ስለምትከፍት እናመሰግናለን ጌታ እግዚአብሔር በኢየሱስ ስም ጌታ ሆይ አንተ ብቻ ጌታ እግዚአብሔር ሆይ አምላክ ስለሆንክ እናመሰግናለን በዚህም ደግሞ ፌስቡክ ላይ ያለ ጌታ እግዚአብሔር ፊሽካ በኢየሱስ ስም ወደ አምሮ ስለምትመልሳቸው እግዚአብሔር ለዩቲዩብ የሚኖሩ ለወዳቸው የሚኖሩ በኢየሱስ ስም ይሄ ሶሻል ሚዲያ እግዚአብሔር አባቱ አንተ ክበርበት ኢየሱስ ይክበርበት እግዚአብሔር እናመሰግናለን ከፍ ከበልን እንዳስተምር እርዳኝ ጸጋ ይርዳኝ ጌታ ማንንም ያገለግል ቢሆን ኃይል በሚሰጠኝ ነው ይበል ተብሎ ተጽፏል በመሰጠን ኃይል እናገለግላለን ወንጌልን ባልሰብክ ደግሞ ወዮልኝ አለ ጳውሎስ ስለዚህ ወንጌል በጊዜው የሚያደርግም ስበክ ብሏል ዛሬ እንሰብካለን ጆሮ ላለው በኢየሱስ ስም አሜን ሬዲዮ ላይም ሰላም well I think እንትና ሳልጨረስኩ አሁን ቁጥር 7 ዛሬ ጫናል ማለት ደቀ መዝሙር ትምህርት ማለት ነው እና አሁን እሱን ነግራቸዋለሁ አይደል ይሄንን በዚህ ላይ ምጭ ነው ብዙ ያልወሰዱ ሰዎች አሉ ላኩላቸው እናንተ አስተላልፉ እናንተም ካልወሰዳችሁ ሰዱ ደቀ መዝሙር ማለት አለባችሁ ደቀ መዝሙር ሳትማሩ አትሩ ለአገልግሎት ደህንነት ሳትማር ለምን እንደዳንክ ከየት እንደዳንክ እግዚአብሔር አብሱ ይቆሶዞ ሶተራ ማለት በግሪክ ደህንነት ይሄንን ካላወቅ ዳዊት ዛላችሁ ነፍሴ ሆይ እግዚአብሔርን ባርክ ይያለ የደህንነት አብሶ መዝሙር 3 ላይ ስለ ደህንነት ቤኔፊት ይናገራል እዛ ላይ ማለት ነው ከምን እንደዳናችሁ ምንድነው ዳንክ ሲባል ናዳን ሲባል ግን ምን ታምም ያለው እንደላል እንደሮ ደናሃል ስንለው ብራምን ምን አሞኛል እንደናል ደናሃል ስለ ከኃጢአት ደናሃል ማለት ነው አየ ኢየሱስ የመጣው ከኃጢአታቸው ሊያድናቸው ይላል አየ ትልቁ ኢሹ ኃጢአት ነው ደህንነት መውሰድ ያስፈልጋል ደቀ መዝሙር መውሰድ አለ ደቀ መዝሙር ካልወሰዳችሁ ሰዱ ለምን መሰላችሁ ያንን ስታቁ ደቀ መዝሙር ስራ ሰራላችሁ ማለት ነው
የጌታ ደቀ መዝሙር ማለት ነው። የጌታ ተከታይ ማለት ነው። ማለትም ኢየሱስን የምንከተል ጌታን የምትከተሉ ከሆነ ግዴታ አልኳቸው አንድ ፖለቲካ ስትገቡ የዛ አባል መሆን አለባችሁ። የዛን መመሪያ ነው መከተል አለባችሁ የአባሉን ማለት ነው። የዛ የገባችሁበትን አሁን እዚህ ዲሞክራቲክ ሪፐብሊክ አለ አይደል? እኛ ሀገር ነው እንጂ ማት ነው እኛ ሀገር ያለው ፓርቲ ማለት ነው። ስለዚህ ስትገባ እዛ ግዴታ ማወቅ አለብህ። በዛ ፓርቲ ገብተህ ማለት ነው እንደ መጀመሪያ ትመዘገባለህ። ከዛ በኋላ የዛን ፓርቲ መማር ማወቅ አለብህ። ምን ያላቸውን እንትን ማለት ነው በቃ አመራራቸውን እንዴት ነው ፖሊሳቸው ጠቅላላ ማወቅ አለብህ። አሁን ደግሞ ወደ ኢየሱስ ስትመጡ ግዴታ ደቀ መዝሙር ካልሆናችሁ ዝም ብላችሁ መሄድ ኢምፖርታንት። አብሶ አሜሪካ ብዙ አይሰጥም። ይገርማቸዋል። የሚያስገርም ነው። አሜሪካ በቃ አባል ሆናል። አባል በቃ 10 ክፈል ምናምን 10 በቃ እሱ ነው እንትናችሁ 10 ክፈል አባልና 10 ክፈል ምናምን እንደዛ ብሎ ነገር የለም። ውጣ ከዛ አይነት ማንድ ማለት ነው። ደቀ መዝሙር አድርጉልኝ ነው ያለው እንጂ 10 ክፈሉ ባላችሁ አላለም ጌታ። ደቀ መዝሙር አድርጉልኝ አለ። በቃ ከኔ ተማስተምሯቸዋል። እሺ በቃሌ ብትኖሩ በእኔ ብትኖሩ የኔ ደቀ መዝሙር ትሆናላችኋል። የኢየሱስ ነው እንጂ የኦሮሞ አይደለም፣ የትግሬ አይደለም፣ የአማራ አይደለም፣ የነጭ ጥቁር አይደለም። የኢየሱስ ደቀ መዝሙር መጀመሪያ በቃሉ መኖር አለበት። የትኛው ቃል? ይሄ ጸጋ ቃል ማለት ነው። እውነት ታውቃላችሁ፣ እውነት አርነት ያወጣችኋል። እውነት ምንድነው? ጸጋ። የጸጋ ተማሪ መሆን አለበት። የጸጋ ደቀ መዝሙር ነው በአዲስ ኪዳን እንጂ የህግ አይደለም። ሙሴ ራሱ የሱ አልነበሩትም። እኛ የሙሴ ገልጋዮች ሙሴ ነን ምናምን እኛ እኮ የሙሴ ነን ምናምን ሲል ማቋላያችሁ እንዴ? ስለዚህ አቲንክ ቁጥር 7 አቲንክ ዛሬ ይጫናል። ሶሪ እንትን አላልተባለም እና እናንተ ላኩት ማለት ነው። እና ይጫናል ማለት ነው። ቁጥር 7 ማለት ነው። ደቀ መዝሙር ያስተማርኩት ማለት ነው። እና እናንተ ላኩ ለሰዎች ላልኩ ይሄ እዚህ ላይ ደቀ መዝሙርና ደህንነት የሚሰጠው ቸርች ነው ብያቸዋለሁ። ግን ብዙ ቸርች ማይዳለ ማስተዋል ማታለ ስፔሻሊ አረብ ሀገር መውጣት የማይችለው ገባችሁ? ወደ ስራ በስራ ምክንያት ማለት ነው። ግን እናንተ ግን ተባበሩ፣ ላኩላቸው። ደቀ መዝሙር ተማሩ፣ ይማሩ። ስለዚህ ይበቃኛል። ባለፈው ስለ እግዚአብሔር መንግስት አየን ባጭሩ። የእግዚአብሔር መንግስት አብሶ ዮሐንስ 3 ላይ መንገዱን ነገረን። ሰው ነው ያለው። ሰው ዳግም ካልተወለደ በቀር አለ። ሰው የሆነ ማለት በምድር ላይ ያለ ሰው የሆነ በሙሉ ዳግም መወለድ አለበት። ሰው ከሆናችሁ ማለት ነው። እኛ እኮ ኦርቶዶክስ ነን፣ እኛ እኮ ጴንጤ ነን ምናምን አላለም። እዛ ላይ ሰው ከሆን ዳግም ተወለድ። ሰው ዳግም ካልተወለድክ የእግዚአብሔር መንግስት አታይም አሉ። ያ እኮ ኒቆዲሞስ ቄስ ነው አልኩህ እኮ ቄስ ነው፣ ካህን እኮ ነው አልኩህ። ጳጳስ የለ ቄስ የለ ዳግም መወለድ። በዚያ ብሶ በዛ በግብፅ ሀገር ያሉ ጳጳስ በሙሉ አብሶ ካቶሊክ በሙሉ እስላም ሆነ ሙስሊሞች በሙሉ ዳግም መወለድ አለባቸው። ዳግም ካልተወለዱ ጉድፈላ እግዚአብሔር መንግስት አታይም አለ። በፍጹም አይገባ። ይሄ ኪንግደም አይገባ። በዚህ በመንግስት ውስጥ የመዝራትና የማጨድ ፕሪንሲፕል አለ። አየህ አይገባም። ይሄ ኪንግደም አይገባ። በቃ ይሄ ጌታ ይዞ የመጣው ይሄ ጽድቅ፣ ሰላም በመንፈስ ቅዱስ ሆነ ደስታ አይገባም። ይሄ ጽድቅ ደግሞ ካልገባ እንዴት ጽድቅ ትኖራለህ? ያለውን አመጽ በምድራችሁ ላይ ያያችሁ አይደል? እየተሰራ ያለ አመጽ፣ ክፋት። ለምን ግን እነሱ ሃይማኖት አላቸው። ሄደው ቀድሳሉ። ጧፍ አበራው ጧፍ ምናምን አበራው ዘቦ ስለት ሰልቁ ምናምን እንደዛ ብሎ ነገር የለባችሁ። ራሳችሁን አታታሉ። ባካችሁ ራስ ሞኛቱ። በኋላ አንድ ጊዜ አንዱ በ60 ዓመቱ ጌታ ተገናኘው ማለት ነው። ጌታው ምን ነው እስካሁን አልሰማ አልከኛል። አየህ ካልሰማ ጆሮ ካልሰማ ካልተመለስ ከባድ ነው። አይ በኋላ አንድ ነገር ያገኛል። ስለዚህ እዚህ መንግስቱ የምትገቡት ዳግም መወለድ አለባችሁ። ሰው የሆነ ነው። ዛምባቸው ዮሐንስ 3 ላይ ሰው ዳግም ካልተወለደ በቀር እንዴት እኔ ወደ እናቴ ሽማግሌ ዘመን ምናምን ገና ነገር እውነት ራሱ ሰው ከውሃና ከመንፈስ ዳግም ካልተወለደ በቀር የእግዚአብሔር መንግስት አይገባም። በቃ አራት ነው። ይሄንን ማርያም ያለቻችሁ ይሄንን ነው ያለቻችሁ። እሱም ቢላችሁን አድርጉ ያለች ሌላ ምንም ያለቻችሁ ነገር የለም። ምንም ያለቻችሁ ነገር መጽሐፍ ቅዱስ የተጻፈ ነገር የለም። ግን እሷ ያላችሁ ካወደዳችኋት እሷ ያላችሁን አድርጉ። እሷ ምን አለች? እሱ የሚላችሁ ዮሐንስ 3 ላይ እሱ ነው ያላችሁ። ዳግም ተወለደዋል። ዳግም ካልተወለድክ ከውሃና ከመንፈስ ማለት ውሃ ምንድነው? ቃሉ ነው። መንፈስ ደግሞ የእግዚአብሔር መንፈስ ነው።
አየ ዳግም ትወለደ ከዚህ ቃል ዳግም ይላል ከማይጠፋ ዘር ዳግም ይወለደን ይላል ይሄ ቃል ዳግም እንድትወለድ ከዛ በኋላ አዲስ ፍጥረት ትሆናለህ ትለያለህ ማለት በቃ ትወጣ ማለት ነው በራለ ብርሃን እኮ ዛሬ እዚህ ላይ የሚታገሉ የሚያያቸው አሉ ያ ማን የሚሉት ቄስ ማን ነው እንደው ዝም ብሎ እንደው ግትር ያለ ነገር ዳግም አልተወለደማ ዳግም ስላልተወለደ በአእምሮ ነው በቃ የሚናገረው ነው የአእምሮ ቀጥ ምናምን ገብቷል መሰለኝ ባይብል ኮሌጅ ምናምን ዝም ብሎ በቃ ዳግም አልተወለደማ ዳግም ስላልተወለደ ግትር ነው በቃ ምናምን አጉቆ ጳውሎስ እንደዛ ነበር እንዴ ፓስተር ተስፋዬ እንደዛ ነበር እንዴ ግትር ምናምን ዳግም ስትወለድ ይገባል ይሄ አንድ ጌታ አይነን ሲከፍትልህ ከዛ ይገባል በቃ ለካ ጨለማ ውስጥ እንዳለ ይገባል ማልቀስ ትጀምራለህ ለኢትዮጵያ ህዝብ ለኤርትራ ታለቅሳለህ በጨለማ ውስጥ እንዳሉ ታያለህ ግን አንተ ጨለማ ውስጥ ሆነ እንደ ጨለማ ብርሃን ታያለህ ጌታ ምን አለ እኔ የዓለም ብርሃን የሚከተለኝ የህይወት ብርሃኑ በጨለማ ይመላለስም ማለት ሃይማኖት ውስጥ ሆነ በጨለማ ውስጥ ነው ያለው ብርሃን አለ ጨለማ ስራ እየሰራ ነው ያለው ግን አንተ ሃይማኖት አለ መደበቂያ ነው ብያለሁ ሃይማኖት ግን ሃይማኖት አያድንህም አየ ጌታ ብቻ ነው በቃ መጥቶ ነፃ የሚያወጣ አሁን እሱ ሲገባ በቃ ትቀየራለህ ትለወጣለህ እንዳልኩ አልያያችሁ አይደል ወንድሞ እህቶቻችሁ ሲቀየሩ ወንድሞቻችሁ ባጠገባችሁ ሲቀየራ አላያችሁ ንፋስ ከየት ወዴት እንደሚመጣ አታውቅም ማለት ያተቅማል ከየት ትወጣለህ ቤት ይምጣታል ግን የምታውቀው ሰርቶ ሲሄድ ነው የምታውቀው ዳግም የተወለድክ እንደዛ ነው በቃ ይቀየራል በቃ ትቀየራለህ ወዲያው ትቀየራለህ ዲኔ ጴንጤ ሆነ ጨብጠውት ነው ደግሞ ጴንጤው ነው ምናምን ሞኝ ነህ እንደዛማ ቢሆን ለምስብከት እንሰብካለን እየጨበጥን ቀይር ነበር እንደዛ ብሎ ነገር የለም ሰይጣን አሞኝ ወደ ጌታ ሲነካ ትቀየራለህ እንደሌላ ሰው ትሆናለህ በቃ ቀድሞ የምታረገውን አታረግም ቀድሞ ከነበረ ጓደኛ ትለያለህ እነሱ በጨለማ ውስጥ ነው ያሉት በቃ ትቀየራለህ በቃ ተቀየርካ ተቀየር አያያችሁ አራሽ ዘርፍ ዘማሪ ነበር ስትቀየር እያያችሁ አይደል ዘፋኞች ሲቀየሩ ምናምን እያያችሁ አይደል አይን ሳያላችሁ ግን አትመለከቱም ታያላችሁ አትመለከቱም ግን ዳግም ስትወለድ የእግዚአብሔር መንግስት ትገባለህ አሁን ከሱ ጋር የተያዘ ትምህርት ነው በጣም ይረዳቸዋል አብሶ ጴጥሮስ እንዴት አድርጎ ጌታን ካወቀ በኋላ የሰጠው ስልጣን እኔና እናንተ የመንግስት ሰማያት መክፈቻ ሰጥቻለሁ አለ ከዛ በምድር ያሰርከው በሰማይ ታሰረ ነው በምድር የምትፈታው በቃ ይሄ ላይፍ ነው ያለው አንድ ጴንጤ ራሱ ሳያውቅ እያሰር የሚናገረው ነገር እንደሚያስር አላወቅም በቃል ተጠመርክ በቃል ትያዛለህ ሳታውቁ የምትናገሩት እየዘጋችሁ ነው ይሰራ የለም ካልክ ዘግተሃል በቃ ምድር ላይ የለምና ያለንም አይታችንም በቃ ጴንጤው ባልገባውም እዚህ ላይ ጴንጤ ብዙ ጴንጤም ሳይው አልገባውም እዚህ ላይ ያለው ቃል አልገባው በምድር ላይ የምታስረው በሰማይ ይታሰራል ምድር ላይ የምትፈታው በምን የምትፈቱት እዚህ ላይ ነው ኤልያስም እንደኛ ሰው ነበር ተዛላችሁ 3 አመት እንደዘጋ ዝናብ ካፌ ቃል በቀር ብሎ እንደዘጋ በቃ ጴንጤ አንዳንድ ጴንጤ አልገባውም አንደበቱ ላይ እየዘጋ በቃ ይጠብቃል ይጸልያል ጾም ጸሎት ጾም አንደበቱ እየዘጋ ምናምን ንግግሩ እየተናገረ እግዚአብሔር ይጠብቃችሁ ኦኬ ማቴዎስ 16 ላይ 14:18 ትዛላችሁ ጌታ ጥያቄ ነው ጠየቃቸው የሰው ልጅ ማን ብለው ይጠሩታል አንዳንዱ ኤልያስ ነህ አንዳንዱ ኤርምያስ ነህ አንዳንዱ ፓስተር ተስፋዬ ሳይነቅርም ፓስተር ተስፋዬ አለ እዛው ቀጠልና ምን አለ መሰለህ እርሱ እናንተስ ማን እንደሆንክ ትላላችሁ አለ ጴጥሮስ በጣም የሚያስገርም ተመልከቱ እንደዛ ጴጥሮስም እንዲህ አለ መልሶ አንተ ክርስቶስ የእግዚአብሔር የሕያው ልጅ ነህ አለው ጴጥሮስ እኮ ነው ጴጥሮስ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ ደስ አይልም እዛው አወቀው ይሄ እንዳተ በጣም ጌታ ተገረመ አሁን ጌታ ተገረመና እንደዚህ አለ ከዛ እንደዚህ አለ መልሶ አንተ ክርስቶስ ይሄ ስጋና ደም ማለት እንደዚህ አለ እንደዚህ አለ ኦኬ በሰማይ ያለው አባቴ እንጂ ስጋና ደም
ይህንን አልገለጠልም አለ። ከዛ ስልጣን ሰጠው። በጣም የሚያስገርም ነው። እኔም ብፁዓን ነህ አለው። ከዛ ነው ተናገሩ። እንደዚህ አለ፣ አንተ ጴጥሮስ እንደዚህ አለው፣ በዚችም አለት ላይ ቤተክርስቲያን እሰራለሁ፣ የገሃነም ደጆች አይችሏትም። የመንግስት ሰማያት መክፈቻ ሰጥቻለሁ፣ በምድር ያሰርከው በሰማይ ታሰረ ነው። አንደኛ ነገ ብፁዓን ነህ አለው። አወቀው ኢየሱስን ማለት ነው። አልኩ ጌታን ስትዛላችሁ እነዚያ የሰማርያ ሰዎች ያወቁት ኢየሱስን። አንተ ለኛ ብቻ አይደለም የዓለም ሁሉ መድኃኒት እንደሆንክ እናውቃለን አለ። በ3 ቀን ኮንፈረንስ ማለት ነው። ጌታን እነዛም የኤማሁስ ሰዎች ትዛላችሁ አይናቸው ሲከፍት አይናቸው አወቁት ይላል። ከኢየሩሳሌም እኮ እንትን ነበር ሲሄዱ እንደገና ተመለሱ ወደ ኢየሩሳሌም። አየህ አሁን ጌታን ስላወቀው ነገረው። አንተ ባለት ነህ፣ በዚህ ባለት ላይ ቤተክርስቲያን እሰራለሁ። ቀጥሎ እንዳትረሳ የገሃነም ደጆች አይችሉሽም አልኩ። ቤተክርስቲያን ስልጣን አላት፣ የገሃነም ደጆች አይችላትም። አብሶ ምድራችን ላይ እኮ በጣም የሚያሳዝን አጋንንት እየተጫወተባቸው ማለት ነው። በጣም እየተጫወተባቸው አንዳንዴ የጌታ ኢየሱስን አቁማ በጣም ሲጫወት በጣም እኮ እነዚህ ጋዜጠኞች እየገለጡ ያሉት የሚያስገርም፣ በጣም የሚያስገርም። ምድራችን አንደኛ ምድራችን ከህግ በታች ስላለች አጅሬ በጣም ህግን ይጠቀማል ሴጣን። እኛውን ከህግ እንደተዋጀ ካላወቅ ማለት አሁን ከጸጋ በታች እንደሆን ካላወቅ ማለት ነው። አሁን ጴጥሮስ ምን ይመስላል? የገሃነም ደጆች አይችሉም ማለት አለት ነው አለ። ቤተክርስቲያንን ባንተ ላይ እሰራለሁ። ከዛ ምን አለ? የመንግስት ሰማያት መክፈቻ አሜን በይልኝ እስቲ። ከዛ በምድር ያሰርከው በሰማይ ታሰረ ነው፣ ስትፈታ ትፈታለህ። አቤት ጴንጤ ቢገባው ከልብ ልንገር፣ ጴንጤው ቢገባው የተሰጠው ስልጣን ማለት ነው። በምድር ላይ ያሰርከው በሙሉ ይታሰራል ማለት ነው፣ የምትፈታው ይፈታል። ለምን ምን መሰላል ታዲያ? ይሄ ጌታን እኮ ስላወቀ ነው። አሁን ጌታን ስታውቁ የእናንተ እኮ ነው። ይሄ ስልጣን ለጴጥሮስ አይደለም። ትዝ አላችሁ ጳውሎስ ያለው ለጴጥሮስ ይሰራል እኔም ይሰራል አለ። አሁን ይሄ ስልጣን ተሰጠን። አንድ ቃል ላንብብላችሁ ከዚህ ጋር የተያዘ ቃል ማለት ነው። እንትን ላይ ዕብራውያን ምዕራፍ 4 ላይ ይሄን ላንብብላችሁ። ዕብራውያን ምዕራፍ 4:14 እንደዚህ አለ፣ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ስላለ ጸንተን ሃይማኖታችንን እንጠብቅ። ራባባዲ ባሳታ በሰማይ ያለፈ ምን ትልቅ ካህን አለ፣ የእግዚአብሔር ልጅ። ጸንተ ሃይማኖትን ጠብቅ። ምን እየሰራ ነው? ያ ካህን ምን ይሰራል? እንዳትረሳ። ኢየሱስ እኮ ትዝ አላችሁ መጽሐፍ ቅዱስ ላይ ሲናገር ቃሉን ይፈጽም ነበር ይላል። እሱ ስታረቅ ቃሉን ይፈጽመው እሱ ነው። እስቲል ስራ ላይ ነው ያለው ኢየሱስ። አሁንም በሰማይ ያለ ሊቀ ካህን አለ። እኔና እናንተ የንጉሥ ካህን ነን እዚህ ሆነን ምድር ላይ ማለት ነው። ሰዎችን የምናስታርቅ እኛ ነን፣ የምናማልስ በጸሎት በምልጃ አይደል ያለው። እንደገና አምባሳደሮች እኛ ነን ማለት ነው። የክርስቶስ አምባሳደር ክርስቶስን ወክለን ማለት ነው። አሁን ያ ሊቀ ካህን ምን የሚሰራ ይመስላል? እዚህ ምድር ላይ አንቺ ሆንክ አንተ የምታደርገው ነገር ያደርጋል ማለት ነው። ግን ታዲያ ንግግራችሁ ትክክል ካልሆነ እንዳትረሳ፣ ይሄ ነገር በምትናገሩት ቃል ላይ ይሰራል፣ በይቅርታ ህይወት ላይ ይሰራል፣ በጸሎት ህይወት ላይ ይሰራል፣ እንደገና ደግሞ በምስጋና ህይወት ላይ ይሰራል፣ በማጉረም ላይ ይሰራል። ስታጉረመርም እየተዘጋ ነበር። አጎ የኢትዮጵያ 95% ከልብ ልንገርህ አልገባውም። እየዘጋ ብዙ ነገር እየዘጋ ነው ያለው የሚናገረው ነገር ማለት ኔጌቲቭ ነገር። አይ ምድር ላይ የምትናገረው ቃል ይዘጋል። በቃ ምድር ላይ ከዘጋ ዘጋ ማለት ነው። እንደገና ዳግም በመወለድ ላይ ይሰራል፣ በመስጠት ኤሪያ ላይ ይሰራል። ስጡ ይሰጣቸዋል። ምድር ላይ ስታረቅ ላይ ይደረጋል ማለት ነው። ግን ካልሰጠ አይሰጥም፣ ዘግታል ማለት ነው። በጸሎት ህይወት ላይ ይሰራል። ስትጸልይ ማለት ነው። የጻድቃን ጸሎት በስራው እጅግ ኃይል ታደርጋለች ይላል። ይሄ ሁሉ በዛ ላይ ይሰራል። በይቅርታ ህይወት ላይ ይሰራል። ይቅር ስትል ከላይ ከፍ ትዛለም። ኢዮብ ለወዳጆቹ ቢጸልይ ምርኮ ተመለሰለት ይላል፣ ለበደሉት ማለት ነው። ይሄኛው ፕሪንሲፕል በእግዚአብሔር መንግስት ውስጥ ያለው አያው ምድር ላይ የመንግስት ሰማያት መክፈቻ ቁልፍ ተሰጥቶሻል። አሜን በለይ ዛሬ በቃ ተሰጥቷል። ወደ ጌታ ስትመጣ ይሄ ኪንግደም በውስጣችሁ ነው ብያቸዋለሁ።
አሁን ና አትሉትም፣ አትጸልዩ። ና እንደገና ጸልይ። ተባርከው ኮንፈረንስ አድርገው አባታችን ሆይ በደሉንን እንደገና ይቅር በለን ነገር ሰማቸዋል። አንዳንድ ጊዜ ሲጸልዩ ማለት ነው ይቅር እንደምትለን ይቅር በለን እያሉ ይደጋግም ይጸልያሉ። ተባርቋል እኮ ኮንፈረንስ ላይ እንደገና ይጸልይ እንደገና ይቅር በለን እንደገና ማለት ነው። እና መንግስት በሰማይ እንደሆነ በምድር ትመጣ እንጂ በመጠባበቅ አትመጣም ማለት። አሁን ይሄ ኪንግደም ማን ነው? ኢየሱስ ነው። ጌታን ስትቀበል ይሄ ኪንግደም ይሄ ኢየሱስ ውስጥሽ ይገባል። ግን ካልተቀበልከው አይገባም። ስንት ነገር ተቀብላለህ ውስጥ ስንት ጣዖታ ተቀብላለህ፣ ስንት ፍጥረታት ተቀብላለህ። በልብ ላይ የምትጠራው እየጠራ ማርያም ትላለህ፣ ትዋሻለህ። ኃጢአት ውስጥ ነው ያለው። ገብርኤል ትላለህ፣ ትዋሽ። እኛ ነው እዛ ውስጥ ነበርኩ። እኔ እኮ የምነግርህ እዛ ውስጥ ነበርኩ ነው። እኔ እዛ ውስጥ ነበርኩ። ገብርኤል እንላለን፣ እንሰርቃለን፣ እንዋሻለን። ምንም ነገር ፍጥረታቶች ናቸው እነሱ። ግን አልገባህም ማለት ነው። ስለዚህ አሁን ይሄኛው ፕሪንሲፕል ይሰራል። በቃ ያለው እያለ ነው እየዘጋ ስራ የለም ትላለህ። የለም ለምን ነው መኖር ተበቃ ጸልይ ፓስተርዬ የለም እኮ እያለ ነው። የለም እያለች ና ጸልይልኝ ትላለች። አይሆንም አይቻልም እያለች ጸልይልኝ ትኛለች። ግን ኃይል በሚሰጥ በክርስቶስ ሁሉ ይቻላል። አልፈወስም እያልክ ይሄ በሽታ ዶክተር መድኃኒት የለውም ብሏል። አልፈወስም ብለህ ጸልይልኝ ትላለህ። ለምን ጸልይልሃለሁ? ለምን ታደክመኛለሽ? እየዘጋሽ ማለት ነው በአንደበትሽ። ይህንን በልቼ ያመኛል፣ ከዛ ትጣመማለህ። የለኝም አበሻማ ከልብ ነገር በብዛት የለኝም ነው የተሞላው። ያለውንም አይም ዘጋ። የለኝም ካል ዘጋ ምድር ላይ በቃ ጴንጤ አልኩ። ያልገባው ቢኖር ጴንጤ ይሄ ቃል አልገባውም በብዛት። ዛሬ ጴንጤን ነው የምገስጸው። ምን ላድርግ ዛሬ? ምክንያቱም ስለማይ ፓስተር ስለሆንኩ ነው። እንዳትረሳ በምድር የምታስሩት በሰማይ ታሰሩናል፣ በምድር የምትፈቱት በሰማይ ተፈታ ነው። ይሄን እንዳትረሳ። መጀመሪያ ምን አለው? አንተ አለት ነህ አለው። የገሃነም ደጆች አይችሉም። ቤተክርስቲያን እሰራለሁ አለ በአንተ ላይ። ምን አሁን ምን እኔና እናንተ ምን አይነት ቢልዲንግ ምናምን ያስፈልገናል? አሁን እኮ የእግዚአብሔር እኔና እናንተ ነን ቤተ መቅደስ። ወደ ጌታ ስትመጣ የእሱ ማደሪያ ትሆናለህ። አሁን እግዚአብሔር ሰው በሚሰራው አይኖርም። እግዚአብሔር ነበር አይኖርም እግዚአብሔር። አሁን እኔና እናንተ የእሱ ማደሪያ ጌታን ስትቀበል ይሄ ኪንግደም ሲገባ አሁን መንፈስ ቅዱስ በእኔ ውስጥ ነው ያለው። ኢንሚ አሁን ይሄ ስጋዬ የእሱ ማደሪያ ነው። ገብታችኋል አይደል? ይሄ ድንኳን ነው ማደሪያ ይላል። ከማደሪያ ልለይ ይላል ጴጥሮስ ማለት ነው። አሁን እግዚአብሔር ሰው በሰራው አይኖርም። ምንም ማሳመረ ብትሰራ አይኖርም። ካልጋልብ አሁን የሚኖረው ሁለትም ሶስትም ሆነ ስትሰበሰብ አለ። ቃል ገብቷል። ማቴዎስ 18 ሁለትም ሶስት ነው ያለው አለ እንጂ ምንም ማድረግ አሳምረ ብትሰራ የለም። አንተ ነህ እኮ በአዲስ ኪዳን ተቀየርኩ። በብሉይ ኪዳንም ነበረ። አሁን ተቀየረ እንጂ ምን ነካ ፓስተር ተስፋዬ ምን እያልክ ነው? ተቀየረ ምን ከመን ጋር አሁን እንዳረሳ ላሳየ እግዚአብሔር ቃል ዮሐንስ ምዕራፍ 1 ላይ ቁጥር 11 ላይ አሁን ጌታ ናወቀው አይደለ? የልጅነት ስልጣን ሰጠናል ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች ስልጣን ሰጠን ይላል። ዮሐንስ 1 እያነበባችሁ መጽሐፍ ቅዱስ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት መቀበል አለበት። ጌታን መቀበል አለበት። ስንት ነገር ልባችሁ ተቀብሏል። ውስጣችሁ የምትናገሩት ውስጣችሁ የሞላው ነው። ጌታን ስትቀበለው ይገባል ውስጥ። ካልተቀበልከው አልተቀበልከውም። ጌታ ሆይ እቀበላለሁ፣ ዛሬ እቀበላለሁ ስትለው አብሶ ምሳሌ 23:26 ላይ ልጄ ሆይ ልብን ስጠኝ ነው የሚለው። ልብሽ ስትሰጠው ትቀበለዋለህ። ከዛ ለተቀበሉት በስሙ ለሚያምኑ ምን ተሰጠ? የልጅነት ስልጣን ተሰጠ። አሁን ጴጥሮስ እኮ ያ ነው ጌታን አወቀው ማለት ነው። አንተ ሕያው የእግዚአብሔር ልጅ ነህ ነው። ራባባዲካሳታ አሜን። ደስ አይልም? ኢየሱስን አወቀው ማለት ነው። አሁን ጌታን ትቀበላለህ ማለት ነው። ከዛ ምን አለ መሰለህ? እንደዛ ነው ላምበልህ። ከዛ እንደዚህ ላምበልህ። ኦኬ በዛች አለት ቤተክርስቲያንን እሰራለሁ አለ። እንዳትረሳ። በጣም አንድ ቦታ የእግዚአብሔር ቃል አሰማን። ከዛ አንድ ቦታ እንደዛ ነው
አሁን እንዳሳየ አሁን ዳግም ስትወለድ ባለፈው ነገር ያለው አሁን ዳግም ስትወለድ አንደኛ አዲስ ፍጥረት ሆነሃል፣ የእሱ ማደሪያ ሆነሃል። አሁን እግዚአብሔር በእኔ ውስጥ ነው ያለው። God is in me, Christ is in me, the hope of the glory። እኔ ውስጥም ትዛለችው ቆላስይስ 1:27 የክብር ተስፋው ነው ክርስቶስ በእናንተ ውስጥ ነው አለ። ለምንድን ነው በእኔ ውስጥ የሆነው? ሁለት ነገር ጌታ በእኔ ውስጥ እንዳትረሱ፣ ሁለት ነገር። አንደኛ በእርሱ እንድሆን፣ ሁለተኛ ክርስቲያን እንድሆን። አያችሁ፣ ክርስቲያን የምትሆኑት ክርስቶስ ታችሁ ሲገባ ብቻ ነው። ክርስቶስ ካልገባ 4 ነጥብ አደርግልሃለሁ፣ ክርስቲያን አይደለም፣ ሃይማኖት ነው ያለ። አየ ሁለት ነገር ጌታውን በውስጤ እንድኖር፣ አንደኛ በእርሱ እንድሆን አያም ኢኒም ነው በክርስቶስ ነኝ ነው። ነግራቸው ኦልሞስት 155 ጊዜ ኤፌሶን ላይ ይናገራል። ቆላስይስ ላይ ደግሞ 78 ጊዜ በእርሱ የሚል ቃል። አሁን እኔ በእርሱ ቁስል ተፈወስክ አይደል የሚለው? በእርሱ ስራ ወደ አብ ትገባለህ የሚለው በእርሱ ስራ አይደለም። የእግዚአብሔር ልጆች ልሆን አስቀድሞ ወሰነን። ሁሉ ነገር በእርሱ ነው የሚለው። አየህ አሁን እኔ የእሱ ማደሪያ ነኝ። ቤተክርስቲያን ላይ ይሰራል። ምን አለ? ቤተክርስቲያን በአንተ ላይ ይሰራለሁ አለ። እንዳትረሳ፣ በብሉይ ኪዳን እንዳትረሳ ድንኳን ይሰሩ ነበር፣ መቅደስ። ከዛ ደግሞ ድንኳን አለ በአመት የሚገቡ ማለት ነው። በአመት እየተጠበቀ ማለት ምን ይመስላል? ካህኑ የሚገባ ማለት ነው፣ ለሱና ለህዝቡ እንደሚዘጋ። ግን አሁን እናንተ ቤተክርስቲያኑ ጌታ ጋር ስትመጣ በአንተ ላይ ቤተክርስቲያኑ ይሰራል። በቃ አሁን የሱ ማደሪያ ነው። አሁን ይሄን መጠበቅ አለበት ስጋን ማለት የስጋዬ የሱ ማደሪያ ነው። እኔ ውስጥ ነው ያለው። አሳያለሁ፣ ከእግዚአብሔር ቃል አሳይሃለሁ። እንተ ለላሳይ አንደኛ ቆሮንቶስ ላይ 3:18 ላይ እንደዚህ አለ። አንደኛ ቆሮንቶስ 3:18 የተቀበላችሁት ስጋችሁ የእግዚአብሔር እናንተ በሚኖረው የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን አለ። የተቀበለ ማደሪያ የመንፈስ ቅዱስ ማደሪያ እኔ አሁን እኔ ውስጥ ነው ያለው። እንዲህ ብዬ የምጸልየው እኔ ውስጥ ስላለ ነው። እንዲህ እኔ ውስጥ ነው ያለው። ይሄ ካልገባ ከባድ ነው። ጴንጤው ስፔሻሊ እናንተ ውስጥ ያለው በዓለም ውስጥ ካለው ይበልጣል ይላል። አሁን እኔ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እኔ ውስጥ ነው ያለው። ሲሄድ እንደ ብሉይ ኪዳን መጸለይ ነው። አንተ ካልወጣ እንወጣም አትጸልይ እንዳለ ጸሎት። ሲሄድ አብሮኝ ነው የሚሄደው። ስተኛ አብሮኝ ነው የሚተኛው። ስበላ አብሮኝ ይበላል። ትዛለ ምነው በደጅ ቆሜ በርን አንኳኳለሁ፣ የሚከፍትልኝ እገባለሁ፣ ከሱ ጋር እበላለሁ አለ። እኔ ስበላ ለሱ ነው የምበላ። እኔ ሕያዋንም ሙታንም ቦል ለሱ ነው የምኖረው። ማንም ለራሱ አይኖርም። አሁን ለክርስቶስ ነው ያለው። ስለብስ ለሱ ነው፣ ስሰራ ለሱ ነው፣ ሁሉ ነገር ለሱ ነው የምኖረው። ለእኔ አልኖርም፣ ለኢየሱስ ነው የምትኖሪው። አሁን አሳያለሁ ከእግዚአብሔር ቃል። አሁን በጣም ላሳየህ። እግዚአብሔር አሁን ሰው በሰራው አይኖር። ምን ላንብብላችሁና እንደዚህ አለ ሐዋርያ ምዕራፍ 17:4 ላይ እንግዲህ ላሳያችሁ፣ ላንብብላችሁ እንደዚህ። እንግዲህ ስትታወቁ አለ የምታመልኩት እኔ የምታመልኩት ነግራችኋለሁ አለ። እንደዚህ ላምብላችሁ። የአሁን ሁሉ ካለ በኋላ እንደዚህ ያነብላችኋለሁ። ይቅርታ አድርጉልኝ። እንደዚህ አለ። የምድር ጌታ የሆነ እጅ በሰራ መቅደስ አይኖርም አለ። ዓለምን ሞላዋን ያለውን ሁሉ የፈጠረ አምላክ እርሱ ሰማይና ምድርን ጌታ እጅ በሰራው መቅደስ አይኖርም አለ። እጅ በሰራው መቅደስ አይኖርም። አሁን እግዚአብሔር እናንተ በሰራችሁት ነገር እግዚአብሔር የለም። 4 ነጥብ አደረግልሃል። የለም። ብሉይ ኪዳን በአዲስ ኪዳን ላይ አሁን የአዲስ ኪዳን ቤተ መቅደስ እንደውም ላሳየህ። እንደዚህ ላምብ ይቅርታ አድርግልኝ። እንደዚህ አለ። ዓለምን በእርሷም ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነው።
እጅ በሰራው መቅደስ አይኖርም አለ። አብሶ እንትን ላይ ሐዋርያ ምዕራፍ በደም እናንተ በእንታምሩታላችሁ ሐዋርያ ምዕራፍ 17:24 ላይ እጅ በሰራው መቅደስ አይኖርም እግዚአብሔር። የኔና እናንተ መሰብሰብ የሱ ፕሬዘንስ እንዲኖር ያደርጋል። እንዳትረሳ እግዚአብሔር በሁሉ ስፍራ አለ። ሰይጣን ግን በሁሉ ስፍራ የለም። እግዚአብሔር ኦምኒፖቴንት ነው። ወደ ሲኦል ቢሄድም አንተ በዛ አለ። ሰይጣን ግን 1/3ኛውን ስለ ሁሉ ሰው ሁሉ ስፍራ ያለው እኮ ነው የሚመስለው ሰይጣን። አንዳንዴ የሚጣላው ከእንትን ጋር ነው ከምናምን። አንድ ጊዜ ጄሲ ዲፖላን የእግዚአብሔር ሰው የሆነ ለአገልግሎት ሄጄ አለ እንደ አጋጣሚ እዛ ሆቴል ሄጄ አለ መብራት ጠፋ አለ። የሄደበት ሀገር ማለት ነው። አሁን አለ ቀና ስላለ የሆነ ጥቁር ነገር ያለው አለ ኮርኒሱ ላይ። ከዛ ብገስጸው ምራቄ ሲዝረቀረቅ ብገስጽ በኢየሱስ ስም ዛሬ ሰይጣን ደግሞ የማይር ነው አልኩና ደከመኝና አለ ተኛው አለ። በቃ ተኝቼ አለ ጠዋት ስነሳ ሳያለ ለካ የዝናብ ልብስ ነው አለ። አንዳንድ ጴንጤ የሚገስጸው ዝም ብሎ ነው የሚገስጸው ምናምን ቆሽ ሲል በኢየሱስ ስም የሰው እጅ በሰራው መቅደስ አይኖርም። አሜን። እሱ ሕይወትን እስትንፋስን ሁሉ ለሁሉ ይሰጣል። አንዳችም እንዳይጎድለው በሰው እጅ አይገለገልም ማለት እንደሚጎል በሰው እጅ አይገለገልም። እግዚአብሔር ውጡ እግዚአብሔር የለም እንደዛ። አሁን አለ ስነ ብሏል። የጋነም ደጆች አይችሉሽም፣ ቤተክርስቲያን እሰራለሁ አለ። ከዛ ስልጣን ሰጠ። የመንግስት ሰማያት መክፈቻ ቁልፉ ተሰጥቶሻል። ትዘጊያለሽ፣ ትከፍቻለሽ ማለት ነው። እንዳትረሳ። ይሄ ሁሉ ቅድም ነግሬሃለሁ። ለዚህ ነው ማንም የሚናገር እንደ እግዚአብሔር ቃል ይናገር ይላል። ማንም እኮ ነው እሱ አንደኛ ጴጥሮስ 4:11 ላይ የሚናገር እንደ እግዚአብሔር ቃል። ነገሮች ሲመጡ ለምን ቃሉ መፍትሄ ያመጣልሃል። ሲያመህ እንደ ቃሉ መናገር፣ ስታጣ እንደ ቃሉ መናገር። የለም ሲሉ አለኝ። ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል። አምላኬ እንደ ባለጠግነቱ መጠን የሚያስፈልገኝ በክብር ይሁን። መላእክት እንኳን የሚያገለግሏቸው ምን ይመስላል? እስራኤሎች እንዳለ እኮ ያጠፏቸው መላእክቶች ናቸው። ሰማሁት አላሳይሃለሁ። ስታጉረመርሙ ራሱ ምድር ላይ ዘግተሃል። በቃ ስታመሰግን አሳየው ትከፍታለህ። ስንት አልጎ ኢትዮጵያና ኤርትራት የሚያጉረመርም የለም ነው የሚለው። ስራ የለም፣ ምንም የለም፣ ህግ የለም፣ ምናምን የለም ምናምን ስለሚል የለም። ምን ህግ አለ ብለህ ነው ኢትዮጵያ ምናምን ሲሄድና እስቲ አጥፋና እዛ ህግ አለመኖሩን ታውቃለህ። ሂጂና አጥፊና እዛ ኢትዮጵያ ህግ መኖሩና አለመኖሩን ታውቂያለሽ። ሂጂ እዛ ህግ የለም ብለሽ እዛ ያመት ስራ ሂድና ይሄ ካልገባ ግን አንደበት ላይ ያለው ነገር እንደሚያስር እንደሚዘጋ እንደሚከፍት ካልገባ አልገባህም ማለት ነው። ለምን ደካማው ብርቱ ነኝ ይበላል። ኢዮብ ምዕራፍ 3:10 ላይ ለምን አለ? ደካማው ብርቱ ነኝ። ያችን ልጅ ሞቶ ደህና ነው። ሰማይ አልተባበራትም አልኩ። ሰማይ እንዲተባበራችሁ ከፈለጋችሁ ቼንጅ እዚህ ላይ ቼንጅ አእምሮ ላይ ቀይር፣ እዚህ ላይ ቀይር አልኩ። ምንም አይነት ሱስ ራሱ የሚቆረጥል የምትናገሩ እኔ መውጣት አልችልም ከዚህ ውስጥ እኔ እኮ እንደ ማለት የምትል በቃ ዘጋ በቃ አትወጣም። ግን እችላለሁ ኃይል በሚሰጠኝ በክርስቶስ ከዚህ ከያዘኝ ሱስ እወጣለሁ ስትል ይተባበርሃል። ላይ ሰማይ ይተባበርሃል። ሰማይ እንዲተባበራችሁ ከፈለጋችሁ ሙሴ ምን አላቸው? ሰማይ ናስ እንዲያውንባቸዋል። እስራኤሎች 40 ዓመት እግዚአብሔር ታግሶ አገቡም አለ። በቃ እስከ መቼ ድረስ አለ? አሁን ላሳይህ። አሁን ከገባን እግዚአብሔር ሰው በሰራው አይኖርም ካልን ላሳይህ። ጴጥሮስ ምንድነው ስልጣን ተሰጠው ማለት ነው። አንተ ጌታ ስለሆነ አወቀ ጴጥሮስ ማለት ነው። አሁን ተሰጠው ማለት ነው። ጴጥሮስዬ ማለት ነው። ግን አስተውላችኋል? ጴጥሮስ እዛ ወረድ ስትሉ እኮ ሴጣን ኢንፍሉዌንስ ያደርግ በላዩ ላይ ማለት ነው። አይሁንብህ ሲል ጌታ እሞታለሁ በሶስተኛው ቀን እነሳለሁ ሲል እንዴት ተደርጎ ምን መገሰጽ ጀመረ።
አትሞትም እንዴ የትሞታል ነው ለካ ሰይጣን ነበር አንዳንዴ ጴንጤ ላይ ኢንፍሉዌንስ ያደርጋል ሰይጣን ማለት ፕሮሰስ ናቸው ማለት አይደለም በሰይጣን ጴንጤው ግን ኢንፍሉዌንስ ያደርጋል ሰይጣን ይከለክሏቸዋል እናንተ እነሱ ካቁም አጅሬ ነው በእነሱ ሆኖ ይከለክላል እንዳትሄድ እንዳትወጣ ያደርጋል ሳውቁ እነሱ ኢንፍሉዌንስ ያደርጋል አሁን ጴጥሮስ አንተ ሰይጣን አለ ጴጥሮስ ገሰጠ ማለት ነው ግን ጴጥሮስ ጌታ ግን እየተናገረ በላው ላይ እንዳትረሳ ይሄን እንዳትረሱ በዘመናችሁ ትዝ አላችሁ ሮሜ ምዕራፍ 4 ላይ አብርሃም ከእግዚአብሔር ጋር የተባበረው የሌለውን እንዳለ አድርጎ በሚጠራ ለሙታን የአብርሃም የአሕዛብ አባቱ የሆኑት የሌለውን እንዳለ የሚጠራ አሁን የኔና የናንተ አምላክ የሌለውን ነው የሚጠራው አሁን እኮ ስለ ጴጥሮስ ምንም ነገር የለም ድንብርብር እያለ ነው ግን ይጠራበታል በላ አንተ አለት ነህ ብፁዕ ነህ ገሃነም ደጆች አይችሉም ምናምን እያለ ይጠራው አብርሃም እኮ የተባበረው ለዚህ ነው ከዛ የእግዚአብሔር ወዳጅ ሆነ አብርሃም ከአብርሃም ደብቀዋለና አለ አብርሃም ከእግዚአብሔር ጋር ተስማማ ከእድሜው ጋር አይደለም ከኢኮኖሚ ካለው ኢኮኖሚ ጋር አይደለም ስንት ጴንጥ የሚጣላ በቃ ጋዝ ተወደደ ምናምን ነው ልክ እግዚአብሔር ሶርሱ እንደሆነ አላወቀማ እግዚአብሔር እንደሚያኖር አላወቅም ትጸልያለህ ታመልካለህ ቸርች ሄዳለህ ግን ታጉረመርማለህ አላወቅም እግዚአብሔር እንደሆነ እግዚአብሔር እንደሚያኖር አላወቅም አለቅም አልተውም ያለውን አላወቅኩም አካሄድ ገንዘብ አለ መውደዱና ያለ ይብቃ አለ እሱ ከቶ ካለ አንተ የዘመርኩ ነው አንተ ዘመርኩ አትተወኝ እያለ ይዘምራል ምናምን መንፈስን አትውሰድብኝ ምናምን እግዚአብሔር ይቅር ይበላችሁ ዘማሪዎች ይቅር ይበላችሁ አሁን የመንግስት ሰማያት መክፈቻ ሰጥቻለሁ አለው በምድር የምታስረው በሰማይ ታሰረ ነው አለ ይህ ማለት ምን ማለት ቅድም ነገር ያለ በሁሉ ላይ እንደሚሰራ በቃላችሁ ላይ አብሶ ምሳሌ 6 ቁጥር ላይ በቃል ተጠመርክ በቃል ተያዝክ ይላል በጣም አሳያለሁ ቃል ጥቂት ትሁን ይላል እግዚአብሔር በሰማይ ነው አንተ በምድር ቃል ጥቂት ምን መስላል እግዚአብሔር ሰሟቸው አለ እስራኤሎች እስከመቼ ያምንብኝማ እስከመቼ ያጉረመርማል አለ ሙሴ ዞር በል አለው ላጥፋቸው ምናምን ከሰከንድ ያጠፋቸው ነው ለካውን የኢራን መንግስት እንዳለው ነው ከማፕ ነው ማጣሽ ተው እስራኤልን ተው ጋሽ ኢራን ምናምን ተው አትችልም እስራኤልን ማጥፋት አትችልም ምንም ነገር አትችልም እንደዛ ብሎ ነገር የለም አላወቅም እንደ በ6 ቀን እኔ ግብጽን እንዳለ አርበት ብታት አላየም እንዴ ለማንነሱ ምን በማን መሰለ እነሱ አሁን እንደው ስቲፍኒ እንደው ታቃላት በጣም ጠንካራ ትውልድ እነሱ ግን እግዚአብሔር ኪዳን የአብርሃም ኪዳን ስላለ በዛ ኪዳን ውስጥ ነው ያሉት እንጂ እስራኤሎች ጥሩ ሰው ሆነው አይደለም ግን እግዚአብሔር የሚያው ያን ኪዳን ነው የሚያስበው ስቲፍኒ በጣም ስቲፍኒ ቢብል ነው እግዚአብሔር ለቃሉን ነው የሚያከብረው አሁን እዚህ ላይ ስልጣን ሰጠው ላሳያችሁ ምሳሌ 6:2 ላይ በአፍ ቃል ተጠመርክ በአፍ ቃል ተያዝካል ይሄ ቃል ያጠምዳቸዋል በዚህ ቃል ትያዛለህ አልኩ ሁሉ ነገር ደህንነት ራሱ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ደህንነት ያለው እዚህ ላይ ነው ብር ያለው እዚህ ላይ ነው ጤናሽ ያለው እዚህ ላይ ነው በቃ ማንነት የምትገረብክረተ እዚህ ላይ አንደበት ላይ ነው ሞት አለ ህይወት አለ የሚወዷት ፍሬውን ይበላሉ አለ እግዚአብሔር ቃል መምረጥ እስራኤሎች ምረጡ አላቸው እግዚአብሔር አሳያለሁ ግን የመረጡት ምንድነው ኢያሱና ካሌ ብቻ ወሰኑ ከዛ ከዓመት በታች እግዚአብሔር እንደምን ታቃላችሁ እነሱ ልጆቻችን ሁሉ ምርኮ ይሆናሉ ብሎ ነበር እግዚአብሔር ግን ምረት አደረጋላቸው በልጆቻቸው ላይ ዛሬ ትንቢት የሚተረጉት ስንት ተረግመን አይደል እንደ ያለቀው ስንት ወጣት ወጥቶ የማይከናወንለት አሜሪካ መጣቀና ውጪ ወጣ አይከናወንለት ተረግሟላ እርግማን ሰይጣን ምን መስላል ጠንቋይ ምን መስላል ቁጭ ብሎ በአንደበቱ አይደል የሚረግመ ተዛልን በልሃም እርገመልኝ ብሎ ጠንቋይ ስራቸው ምን መስሏል ስራቸው እኮ መተት እኮ በአንደበት ምናምን የሚመትቱት ማለት ነው ግን ይሄኛው ካልገባችሁ ያለው ላይፍ እዛ ላይ ነው በቃ እኔ ድሮ ብር ስፈልግ እናቴን ተይ እኔ ነኝ የምጦርሽ አሜሪካ ሄዳለሁ
ፈረንጅ የምትመስል ሚስት ፈረንጅ ነው የማገባው እላታለሁ። ትሰድበኝ ነበር። ስድቡን አልነግራችሁም ስለምታውቁ ማለት ነው። ሁሌ ነው የምላት። ሁሌ አብሶ ብር ስፈልግ ሁሌ ነው የምላት። ተይኔ ነው የሚሄደው፣ ተይኔ ነው የሚሄደው። ከዛ እዚህ አሜሪካን ቀድማን የመጣች እህት አለች እና ተስፋዬ ወስዳለሁ አለችኝ፣ አሜሪካ ማለት ነው። ከዛ ንግግሬ ሁሉ ተቀየረ። እዛ ጓደኞች አለ ምን ላመጣ አሜሪካ ላይ ነው ምናምን ምን ትፈልጋለህ ማለት ንግግር፣ አነጋገር፣ አረማመድ አሜሪካ ላይ ነው መጀመሪያ። ከዛ ብጠብቃት በዘጋችኝ ማለት ነው። እሷ እንኳን ዘጋችኝ። እኔ በቦሌ ሳይሆን በባሌ ነው አሜሪካን የመጣሁት። ገባችሁ? ግን ያልኩት በሙሉ ሲሆን ነው ያዩት። እኔ አሁን የምኖረው ላይፍ እዛ ነው፣ እንደዛ ነው የምናገረው ነገር ሀፕን ሲሆን፣ ሰማይ ዝናብ ዘጋለሁ። ዝናብ ስንት ቀን ዘጋለሁ። ግን ቃላችሁ ትክክል ካልሆነ እንኳን ከእግዚአብሔር ጋር ነው ከሰው ጋር አትስማሙ እንጂ ቃላችሁ ትክክል ካልሆነ ከሚስት ጋር ማትስማማው ቃል ትክክል። እሷ ኦሮምኛ ስታወራ አንተ ትግርኛ ታወራለህ። ኮሚኒኬሽን ማለት ነው። ትዳር አብሶ ኮሚኒኬሽን ነው ትልቁ ችግር እኮ ኮሚኒኬሽን። አሁን በቃል ትጠመዳለህ፣ በቃል ትያዛለህ። ቃላችሁ ትክክል ካልሆነ ህይወታችሁ ትክክል አይደለም። የጤና ህይወት ትክክል አይደለም። የፋይናንሻል ህይወት ትክክል አይደለም። በቃ ትክክል ተበላሽተሻል። በቃ ቃል ትክክል ካልሆነ እውነት ከሌለበት ቃል የምትናገረው እንደ እግዚአብሔር ቃል ካልሆነ ተሳሳት። በቃ ስንት ጴንጤ በቃ ችግር ውስጥ አለ። አልገባውም። አንደኛ አለት እንደሆነ አላወቅም። የጋነም ደጆች እንደማይችሉ በመንግስት ሰማያት መክፈኔ ልገለባበጥ ነው ዛሬ። ሬዲዮን አለ። ሰላም ነው። ያ ሰላም ነው። ሬዲዮን አለ። ሰላም ነው። ሰላም ብዬ ይቅርታ አድርጉልኝ። አያችሁ፣ ቃላችሁ ትክክል ካልሆነ አንድ ቃል ላንብብላችሁ። መክብብ ምዕራፍ 5:3 ላይ ላሳያችሁ። ቃል ጠቅሶ ልሳችሁ መክብብ ምዕራፍ 5 ቁጥር 3 መጽሐፍ ቅዱስ አላችሁ። መክብብ ምዕራፍ 5:3 ላንብብላችሁ። እንደዚህ አለ። እንደዚህ አለ። ኦኬ ላንብብልህ። ኦኬ እናመሰግናለን። ኦኬ እግዚአብሔር በሰማይ አንተ በምድር ነህና፣ በጣም ተመልከቱ። ላሳየህ እስኪ። ኦኬ እግዚአብሔር አንተ በምድር ነህና በአፍህ አትፍጠን ትናገር ዘንድ በእግዚአብሔር ፊት ቃል ጥቂት ትሆናለህ። ትናገር ዘንድ ልብ አይቸኩል። ቀጥሎ አንብብላችሁ ቃል ምንድን ጥቂት ትሆናለህ። አየህ፣ እግዚአብሔር ቤት ነው አለ በሰማይ አንተ በምድር ነህ። በእግዚአብሔር ፊት ይቅርታ አድርጉ ነህና በእግዚአብሔር ፊት ቃል ይቅርታ አድርጉልኝ፣ ቃል ትናገር ዘንድ ልብ አይቸኩል። ስለዚህ ቃል ጥቂት ትሁናለ። አራባባዴ ባሳታ ቃል ጥቂት አቸኩላል። ለምን መሰላችሁ? ጌታ ብሶዛ ማቴዎስ ትዛላችሁ 12 ላይ ሰው በልቡ የሞላውን አፉ ይናገራል አለ። ለዚህ ነው ቃሉ ይሙላባችሁ የሚለው እግዚአብሔር ቆላስይስ 3 ላይ ሰዎች የሚናገሩት እሷ እኮ አፏ ነው እንጂ ልቧ ወሸታ ምንሽ እሱ እኮ አፉ ነው እንጂ ልቡ ንጹህ ነው። ተሳሳትክ። የስህተት ትምህርት። ልቡ ውስጥ የሞላው ነው አፉ የሚናገረው። ቆይ ሽጉጥ ላምጣ እንዴ? ሽጉጥ ላምጣ ትፈራላችሁ? ካመጣው ሽጉጡን ማለት ነው። ሽጉጥ ለምሳሌ ቀላ ውስጡ ይሄ ማለት ሽጉጥ ነው። ውስጡ ቀላ አለ አይደል? ታዲያ ውስጡ የሞላና ሳረን ስተኩስ ምትወጪው ሰው በልቡ የሞላውን አፉ ይናገራል አለ። በምትናገሩት ከንቱ ነገር ትፈረድባቸዋል አለ። ለፍርድ ቀን መርሰጣላል። ታውቃላችሁ? የምትናገሩት ነገር እንደሚቀረጽ ታውቃላችሁ? ለፍርድ ቀን እንደሚያቀርባችሁ የምትናገሩት ቃል ለፍርድ ቀን ትጠይቃለህ። አንድ ጊዜ አንዱ ነው እንደዚህ ሳወራ መጣና ትቀረጻለህ አለኝ። ናይጄሪያዊ ነው። ትቀረጻለህ እያንዳንድሽ የምትናገሩ ከንቱ ቃል ማቴዎስ 12 ማለት 34 ላይ ለፍርድ ቀን መልስ ትሰጣለህ።
አላወቅም። የኢትዮጵያ ህዝብ 95 አልኩ እኮ እየዘጋ የሚናገረው ነገር እየዘጋ ኔጌቲቭ እያወራ የሚያወራው ኔጌቲቭ ነው። አንደኛ ምን አድርጓል መሰለህ? ብላይንድ ያደርጋል። መልካም ነገር ማየት አትችልም። የምትናገረው ነገር ዘግቶብሃል። ምድር ላይ ስራ አሁን ምን አለ እዚህ ላይ ቃልሽ ጥቂት ይሁን። ሰዓት አለ ቶሎ ልጨርስ። ሰዓት አለ ትንሽ። ቃል ምኑን አለ? ጥቂቱን አለ። አሁን በጣም ላሳያችሁ ከእግዚአብሔር ቃል እንትን ላይ አብሶ ምሳሌ ምዕራፍ 10:19 ላይ እንደዚህ አለ። ኦኬ ከቃል ብዛት ውስጥ ኃጢአት ሳይኖር አይቀርም አለ። ማለት ቃል ውስጥ ስታበዛ ኃጢአት ይኖራል እንጂ ቃል ወሳኝ ነው። ግን ሌላ እንትን ላሳየለ። ኦኬ ያዕቆብ ምዕራፍ 1 ላይ 19 አለ እንደዚህ አለ። ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ይሆናል። ለመስማት የፈጠንክ ለመናገር የዘገየ፣ ለመስማት የፈጠንሽ ለመናገር የዘገየሽ ማለት ነው። ለመሰላችሁ ቃላችሁ ዘር ነው። ቃልሽ ይገላል ወይ ያነሳል ወይ ያጠፋል። አንደበት ይዛላችሁም ያዕቆብ ላይ እሳት ነው ያለ አንደበት። አየህ አንደበት አፉን የሚያሞጠሙት ጥፋት ያገኘዋል ይላል። አፉን የሚያሞጠሙት አፉን የሚጠብቅ ነፍሱን ይጠብቃል ይላል። አሁን የአንደበት የምትናገሩት ነገሮች ቃላችሁ ያስራል። በምድር ያሰርከው በሰማይ ታሰረ። ቼክ አድርጉ እስቲ ንግግራችሁ ምንድን ነው? እየተናገርሽ ነው? አለኝ እያልሽ ነው? አልሞት ዘለም ዳዊት አልሞትም በሕይወት እኖራለሁ የሞት ድምፅ ሳይሰማ ቀርቶ መስሏል። ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል አምላኬ እንደ ባለጠግን የሚያስበክብር ይሞላል። አሁን መላእክቶች ቢዚ ይሆናሉ አልኩ። መላእክት የሚያገለግል ስንፍና የተናገርክ አይደለም። ልትጠራው ትችላለህ ወይ ሰውየው እንዳለ ማለት ነው። ብርክ መኪናው ላይ ትልቅ ስም ያሳሉ ገብርኤል ተከተለኝ ብሎ ማለት ነው ከኋላ። ከዛ መኪና ሲነዳ አንድ ቀን መኪና ጓ አረገው። ገብርኤል ተከተለኝ ብያል። እንደገና ሲቆ ሚካኤል ተከተለኝ ብሎ ደግሞ ለሰቀለ ስዕል ሚካኤል ስዕል ምናምን ዝም ብሎ ስዕል አለ ስዕሎች ምናምኖች ዝም ብሎ ስዕል ብሎ ሰው እንዲህ ብሎ የሳለው ምናምን ስዕል ጣዖት ምናምን አለ። አሁንም ሲሄድ መኪና ገጨው። ገብርኤል ተከተለኝ ብዬ ሚካኤል ብዬ መጨረሻ ላይ ማንም እንዳይከተለኝ ብሎ ጻፈ። ምን መንታና አሁን ላሳየ እግዚአብሔር ቃል አብሶ እንትን ላይ እስራኤሎች እግዚአብሔር ምርጫን ሰጣቸው። ዘዳግም ላይ 30 ላይ 15 ላይ እንደዛ ያለ ኦኬ በፊትህ ሕይወትና መልካምን ኦኬ ነው ይቅርታ አድርግልኝ። ኦኬ እንደዛ ያለ በፊትህ ሕይወትና መልካምነትን ሞትንና ክፋትን አኑሬአለሁ። በፊታችሁ ሕይወትና ሞት አኑሬአለሁ። ምረጣለሁ እግዚአብሔር ምረጡ አላቸው። እግዚአብሔር በፊት ያኖራል። እግዚአብሔር ምርጫ ነው የሰጠው። ሞት አለ ሕይወት አለ። ምረጣለሁ ከተመራለ ዘላለም ብለን እንደዚህ አለ። ኦኬ እንዳስቀመጥኩ ዛሬ ሰማይና ምድርን አስመሰክርብሃለሁ። እግዚአብሔር ታውቃለህ ለእስራኤሎች ምርጫ ነው የሰጣቸው። በፊት ሞት አለ ሕይወት አለ ምረጡ አላቸው። ግን እነሱ የመረጡት ሮንግ ነው። 40 ዓመት ከታገሳቸው በኋላ አትገቡም ማለት እግዚአብሔር። አሁንም የጌታ ትዕግስት ነው እንጂ ይመጣል ኢየሱስ ስለ እናንተ ሲል ይታገሳል። ጌታ ሰዎች ሁሉ እንዲድኑ በዓለም ያሉ እንዲድኑ ንስሐ እንዲገቡ ስለ እናንተ ታገሳለሁ። ጌታ የዘገየው ሰው እንዲድን ነው። ካልዳን አልዳንክም። ደህንነት ካላገኘ ሃይማኖት የአባቴ የእናቴ ሃይማኖት አያስገባም። ጨለማ ውስጥ ሆነ ትገባለህ። የዋሸ የሰረክ ክፉ ስድብ የተሳደብክ ምን መሰለህ ትገባለህ ይመስላል ስታስበው ማለት እንደዛ ብሎ ነገር የለም። አንድ ቦታ ላሳያችሁ። እስራኤሎች 40 ዓመት እግዚአብሔር ከታገሳቸው በኋላ አትገቡም ማለት ይሄኛው እንትን ላይ ነው። ኦኬ ዘልቆ 12:27 ላይ እንደዚህ አላቸው። ቆይ መጀመሪያ እንትን ላሳያችሁ። ይሄኛው
በደህንነት ላይ ራሱ ይሰራል። አሁን መጀመሪያ ቃል ነገርኳቸው አይደል? በደህንነት ላይ ራሱ ዳግም በመወለድ ላይ ማለት ነው። አየህ፣ ዳግም መወለድ የምታደርገው በምድር ላይ ነው። ዳግም ከተወለድክ ሰማይ ይተባበራል። ዳግም ካልተወለድ ግን እስቲ በቃ ዘግታል ማለት ነው። ጌታ መንገዱን አዘጋጅ። ሰው ዳግም ካልተወለደ አለ። ቃሉን ሰሚዎች ብቻ አትሁኑ አድራጊዎች አለ። አንድ ቦታ ላይ ወደዚህ ከመመለስ በፊት ላሳያችሁ ከእግዚአብሔር ቃል ይቅርታ አድርግልኝ። ላሳየ ከእግዚአብሔር ቃል ኦኬ፣ ላሳየ ከእግዚአብሔር ቃል ማቴዎስ ላይ ኦኬ እንትን ላሳየ አይ ቲንክ ዮሐንስ ላይ 3 ላይ ምን አለ? እንደዛ ላይ ላሳየ ጌታ እንደዚያ ነው። ኦኬ አሁን ትዝ አላችሁ ዮሐንስ 3 ላይ ነግራችኋለሁ። ዳግም ካልተወለዳችሁ የእግዚአብሔር መንግሥት አልኩ። ይሄኛው በምድር የምትፈታው ምድር ላይ ስትቀድም ነገር ያለ በሰማያት ትልቅ ሊቀ ካህን አለን ይላል። ሃይ ፕሪስት አለን። ምድር ላይ ስታረግ እሱ ያጸናል። እኔ ሳስር ያስራል፣ ስፈታ ይፈታል ማለት ነው። ስልጣን አለ ማለት ነው። እሱ በላይ ያለው ማለት ነው። አሁን እዚህ ላይ ምን አለን? ያ እንትን ላይ ኤፌሶን ዮሐንስ ምዕራፍ 3 ላይ ምን አለ? ኒቆዲሞስ ነገርኳቸው አይደል? ንፋስ ከየት ወዴት እንደሚነፍስ ከወዴት እንዳታቀማ ነው። ዳግሚቱን እንደዛ ነው ካለ በኋላ አንድ ነገር ጌታ አለው እዛ ዮሐንስ 3 ላይ ላምብልህ። ዮሐንስ 3 ላይ ቁጥር ዘንተ ላይ እንደዚያ ነው ኦኬ እንደዚያ ነው ላምብልህ። ኦኬ ኢየሱስም መልሶ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክርነታችን አታምኑ። አሁን ተመልከቱ፣ ላምበለ ኦኬ ምስክርነታችንን አትቀበሉም አለ። ስለ ምድራዊ ነገር በነገርኩ ጊዜ ካላመንክ ስለ ሰማይ ነገር በነገር እንዴት ታምናለህ አለ። በምድር ላይ የሚካሄደውን ነገር ከነገርኩ ካላመንክ የሰማዩን ነገር ብለህ እንዴት ታምናለህ አለው። ይሄ ደህንነት የሚፈጸው ምድር ላይ ነው። ምድር ላይ ዳግም ስትወለድ ሰማይ ተባበረ ማለት ነው። ሰማይ ተባበረ። ግን ምድር ላይ ዳግም ካልተወለድ ሰማይ ተባበረ። ታስራቸዋል ማለት ነው። አየህ፣ ታስረሃል ማለት ነው። በምድር የፈታው በሰማይ ይፈታል። በምድር ላይ ዳግም ስትወለድ አብሶ እንትን ላይ ትዝ አላችሁ ሉቃስ 15 ቁጥር 10 ላይ አንድ ኃጢአተኛ ንስሐ ሲገባ በላይ በመላእክቱ ደስታ ነው ይላል። አንድ ኃጢአተኛ ንስሐ ሲገባ ጌታም ራሱ ታውቃላችሁ ጠላቶች የእግር መረገጫ እስኪሆን ድረስ ይጠብቃል አለ። ምን ማለት ነው? አንድ ሰው ንስሐ ሲገባ ጠላት እየተረገጠ ነው። ምድር ላይ የሚካሄደው እላይ ይሆናል። ዳግም ስትወለድ ምድር ላይ ፈታ ማለት ነው። በሰማይ ተፈታ ይሆናል። ግን ዳግም ካልተወለዳችሁ ታስራችኋል። ስርዓቱ ነው ያለው። ይሄን 4 ነጥብ አድርገን እነግርሃለሁ። አልተወለድክም። ሃይማኖት አልኩ እኮ በዓለም ያሉ በሙሉ ሰው ነው ያለው። ሰው በሙሉ ሰው የሆነ በሙሉ ዳግም መወለድ አለበት። በዓለም ላይ ያለ በሙሉ ነው የምነግርህ። ሰው ከሆንክ ነው። ሰው ናችሁ። ዮሐንስ 3 ሰው ዳግም መወለድ አለበት። ዳግም ስትወለድ ምትፈታ ማለት ነው። አሁን ሰማይ ተባበራል። ዳግም ተወልደሻል። በላይ ደስታ ነው። ዳግም ተወለድክ፣ አዲስ ፍጥረት ሆንክ። አሮጌው ነገር አለፈ። የእግዚአብሔር ልጅ ሆንክ። የመንግስት ውስጥ ገባ። ስምህ በሕይወት መዝገብ ተጻፈ። ስምህ በሕይወት መዝገብ ካልተጻፈ ዮሐንስ ራእይ 20 መጨረሻ ላይ ስማቸው በሕይወት መዝገብ ያልተጻፈ በዲን እሳት ውስጥ ይጣላል። ስም ተጻፈ። አሁን በምድር ፈታ ማለት ነው። ግን ምድር ላይ ዳግም ካልተወለድክ አስረሃል። በምድር ያሰርከው ታሰረ። ነገር ታሰረ። በቃ ሃይማኖት ነው ያለው። ዳግም አልተወለድክም። እየተከራከርክ ነው። አልኩ እኮ ማን ነው የሚሉት ነው። በቃ ግትር ያለ ምናምን ዳግም መወለድ አለ። በነገርሃለሁ ዳግም ካልተወለድክ ትከራከራለህ። ግን አንድ ቀን ይድናል። መቼም ብዙ ሰው ማን ዘበነ ነው የሚሉት ማን ነው? አንድ ቀን ጌታ ያገኘዋል። ይመለሳል፣ ይመጣል። ደወረ ያወዛ አንድ ቀን ይፈተዋል። ከዛ በቃ ለምስክር ያደርገዋል እግዚአብሔር ማለት ነው። ጌታ አንዳንዴ ሰዎች ልብ ጌታ ትዛለም ፈርዖን እኮ ልቡን ያጠነከረው ክብሩን ሊገልጥ ነው። ጌታ አይንን ይከፍትልሃል።
ዳግም ስላልተወለደ የሚናገረው ነገሮች ሁሉ ጥምዝዝ ያለ ነገር በቃ ከእግዚአብሔር ቃል አለ። ምን አለ በጣም የሚያስገርም ነገር የኢየሱስም ስለጣር አድን ኢየሱስ ስለጣር አድንም አለ። በጠባባ መንገድ የሚገባ ኮንቴክስቱ እኮ አልገባውም። ኮንቴክስቱ ሳይገባ ምን ልንፈለገው ያን ኮንቴክስት ቃሉ የጌታን ስም ይጠራ ይድናል አይደለ ነው ያላመኑት እንዴት ይጠራ ነው አለ። ካላመንክ አጠራም ያመነ ኢየሱስ ጌታ ነው ካለ ትድናል። በጠባባ መንገድ የሚገባ ነው እንጂ ኢየሱስ ጌታ ነው ስላልክ አትድንም አለ። አረ የማያመጣቸው ነገሮች አለ በጣም እግዚአብሔር ግን ይቀርባል። ጸልዩለት፣ እግዚአብሔር ነፃ ያወጣዋል። ለዛም ለደረጀም ጸልዩለት። መጸለይ ነው እኛ መጸለይ ነው እንጂ አንፈርድም ሰው ላይ። አሁን ንቅየን ምን አለው? የምድሩን ነገር ስነግርህ ካላመንክ የሰማዩን ነገር ብነግርህ እንዴት ታምናለህ? ምድር ላይ የሚፈጸመው ስርዓቱን ካላመንክ ምድር ላይ ስትፈታ እኔ በላይ ፈታለሁ። አየህ ዳግም ስትወለድ ሰማይ ተባበረ። መልአክ ደስ ይላቸዋል። ስም ተጽፏል። ወጥመድ ተሰብሯል። ልጅ ሆነሃል። የእግዚአብሔር ልጅ ሆነሃል። መንግስት ውስጥ ገብተሃል። በቃ ይሄ መንግስት ሰማት ይሄ ደህንነት ላይ ሰራል። ቅድም ቃል ላይ አልኳቸው እቺን ልናገርና ጨርሳለሁ። ትንሽ ነው ያለኝ። ማጉረምረም ልናገርና ቀጥለዋለሁ። ምታጉረምርሙ ከሆነ ከልብ ልንገርህ በምድር ላይ አስራሃል። ሰማይ ተባበረን። ዶክተር ተስፋዬ ምታጉረመርም ከሆነ ላንብብልህ 40 ዓመት መስላል እግዚአብሔር በምድረ በዳ ላይ የቀሩት ሲያጉረመርሙ ማለት ነው እስራኤሎች ማለት ነው። ዘልቁ ምዕራፍ 12:23 ላይ እንደዚህ አለ እግዚአብሔር የሚያጉረመርምብኝ ይህ ሕዝብ ክፉ ሕዝብ አለ። ክፉ ሕዝብ እስከ መቼ እታገሳቸዋለሁ? አቲንክ እንትን ላይ ዘልቁ 14:23 ላይ የሚያጉረመርምብኝ ይሄ ክፉ ሕዝብ እስከ መቼ እታገሳቸዋለሁ? እስራኤሎች አልኩ መጽሐፍ ቅዱስ ካነበብክ ከናን እንዲገቡ የእግዚአብሔር ፍቃድ ነው። ኢያሱና ካሌብ ከ20 ዓመት በታች እንዲገቡ አይደለም። እግዚአብሔር በሰው ፊት አይደለም። አሁንም ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ግን ዓለም አልዳነም። ጸጋ ያድናል። እስራኤሎች ከናን እንዲገቡ የእግዚአብሔር ፍቃድ ነው። እሱ ነው ያወጣቸው። የአብርሃም ኪዳን አስበው በጸናች ክንድ ማለት ነው። ሲያወጣቸው በጸጋ ነው ያወጣቸው። በብር በወርቅ አወጣቸው። በማላቸው ደዌ አልነበረም ይላል። ሞገስ ሰጣቸው። እንደምኩ በዘበዙ ይላል። ግን ያ የሰጣቸው እንኳን ወርቅ ሚሽኑን አላወቁም። ጣዖት ሰሩበት አልኩ። አንዳንዴ እግዚአብሔር በእጃችሁ ላይ ሲሰጥ አንዳንዴ ጣዖት ትሰራበታለህ። ሚሽኑ ካልገባ እግዚአብሔር ሲሰጥ ልትሰጥ ነው። እግዚአብሔር ሲሰጥ ልትሰጥ ነው። እግዚአብሔር ወገኖች ዲስትሪቢዩተር ነው የሚያደርገህ። ግን አንተ ግን ካልተጠቀም አልኩ ቀድሞ ያሳያል። በመስጠት ኤሪያ ራሱ ያሳያል። ምድር ላይ ስትሰጥ ሰማይ ይከፈታል። ማሰጥ ከሆነ ግን የለም። በጣም አንዳንድ አይታችኋል። በጣም አንዳንድ የሚገርም አንዳንድ ሙስሊሞች ምናምን ሲሰጡ ምናምን ሲበዛላችሁ ታያላችሁ። ሀብታም ምናምን ይሰጣል ምናምን ፕሪንሲፕሉ ገብቷቸዋል። ያኛው ይሰራል። አመን ካላመን ይሰራል። ያ ፕሪንሲፕል በቃ እግዚአብሔር ቃል ነው። እግዚአብሔር ትዝ አለን የመዝራት ዘመን አዘጋጀ፣ የማጨድ ዘመን ቀንና ሌሊት። ትዝ አለን በኖህ ዘመን የደነገገው የመዝራት ዘመን፣ የማጨድ ዘመን ቀንና ሌሊት፣ ብርድና ሙቀት አይቋረጡም አለ። ወይ በስማም የሚያስገርም ነው። አንተ ላምብልህ አንድ ቦታ የእግዚአብሔር ቃል ላምብልና አቲንክ ያሳያቸዋለሁ። ኦኬ ስታጉር ቅድም ነግሬሃለሁ። ስታጉረመርም ይዘጋል። ምድር ላይ ያስራሃል። ስታጉረመርም ኤግዚት የለህም። የሚያጉረመርም ሰው ኤግዚት የለውም። የሚያመሰግን ሰው ኤግዚት አለ። አሳያለሁ። ምስጋና ማጉረሙ ልናገር። ፓስተር ተስፋዬ ማጉረሙ ተናገርና ጨረስ። ሰዓት እየሄደ ነው እንዳያበዛብኝ። ውይ ሰዓት እየሄደ ነው። ቶሎ ፓስተር ተስፋዬ ቶሎ ተስፋዬ
አንተ ላሳይ ከእግዚአብሔር ቃል አንተ ላሳይ እንትን ላይ አብሶ እንትን ላይ ኦኬ ቅድም ነገራቸው ይቅርታ አድርጉልኝ እንትን ላይ ዳግም ልደት ላይ ይሄን ቃል ሳላን ባለፈው አንብቤላችኋለሁ የላም ብላችሁና እንትን ላለሁ ማቴዎስ 23:13 ላይ እናንተ ግብዞች ጻፎችና ፈሪሳውያኖች መንግስት ሰማያትን በሰው ፊት የምትዘጉ ወዮላችሁ እናንተ አትገቡ የሚገቡትን ትከለክላላችሁ እናንተ ግብዞች እየዘጉ ነው ማለት እኮ እየዘጉ ነው እኮ በላይ ያለው ምድራችን ላይ ከላይ ያለው እየዘጉ ነው ሰዎች እንዳይገቡ እየከለከሉ ነው አንደኛ እነሱ ዳግም አልተወለዱም ዳግም ሳይወለዱ ከየት ሰዎች ዳግም ተወለዱ ብለው አያስተምሩም እንዳልተወለዱማ እየከለከሉ ሰው እንዳይገባ እየከለከሉ ነው እየዘጉ ነው ማለት ነው ቅድም ነገር ያለው ሰው ይሄን አላነበብኩልም ዳግም ልደት ላይ እየዘጉ ነው ሰዎች ሳያውቁ ምድር ላይ ከዘጋ በሰማይ ተዘጋ ኢትዮጵያስ ዳግም ካልተወለድክ የኤርትራስ ከልብ ልንገር እኔን እውነት እነግርሃለሁ የምታመጣው ነገር የለም ምንም የምታመጣው ነገር የለም ዳግም ካልተወለድክ ወደ እግዚአብሔር አትገባትም ደክመ ሙሴ አልኩ ደክሞ 40 ዓመት አትገባም ማለት ከናን አትገባም እግዚአብሔር ሰው አይደለም ይሄ ቃሉን እግዚአብሔር ከተላለፈ እግዚአብሔር አይደለም በኋላ ማውን ውስጥ ትገባለሽ አትንኪ በቃኛ ይብቃኝ ማጉረምረም ላይ ቀጥላለሁ አብሶ አዲስ ኪዳን ነገርና አንድ ቆሮንቶስ ላይ አታጉረመሩም ይለናል እንዳጉር በባብ እንደጠፉ እስራኤሎቹ በባብ ሲያጠፋቸው እግዚአብሔር እስከ መቼ ያምንብኝም አልጨረስኩትም ማጉረምረም ላይ ቀጥላለሁ እናንተ አትገቡ የሚገቡት እየከለከሉ ነው ያሉት ከላይ ሆነው ከልብ ነገር ኢትዮጵያን አንቀው ይዘው ኮኑ ከላይ እንዳይገቡ እነሱ አይገቡ የሚገቡትን እየከለከሉ ነው ያሉት ባል በስርዓት እያደረጓቸው ምግብ እንዲፈሩ ቃን እንዲፈሩ እንዲህ ያደረጉ ምናምን ይሄን ጥሩ ይሄን አድርግ ይሄን አምልክ እያሉ ግብጽ መታ የሰጠቻቸው ማለት ነው ግብጽ መታ ጫነችባቸውና ዳውንሎድ አድርጋ ዞር አለች እሷ የሚጠሩት በሙሉ ግብጽ ውስጥ ያለ ስም እኮ ነው የግብጽ ስም ነው የሚጠሩት ጨርቆስ ምናምን እያሉ የሚጠሩት ማለት ነው ጨርቆስ ይላል በቃ ተክልዬ ምናምን እያሉ ምናምን እየዋሸች ማለት ነው እግዚአብሔር ይቅር ይበላችሁ ግን ይሄንን መነግር ላወጣህ ነው እውነት ነው በፍቅር እውነት እነግርሃለሁ በፍቅር መመለስ አለ በኢትዮጵያ ሕዝብ በኋላ ጉድ እንዳይፈላበት በኋላ ሉቃስ 16 ላይ ቁጭ ብለህ አንብብ የአብታም ሲበላ ሲጠጣ ራሱን ያገኘው ሲሆን ነው ቢጮህ ቢቃጠል ቢማልድ አብርሃም ምን አገባው እዛ ምን ስልጣን አለው አብርሃም ሊያማልድ ማንም ሰው ፓወር የለውም ፍጥረታት ፓወር የላቸው መላእክት ስልጣን የላቸው እንደኛው ባሪያዎች ናቸው መላእክቶች እንደኛው አገልጋዮች ናቸው እንደኔ ባሪያዎች ናቸው አገልጋዮች እኔን ነው የሚያገለግሉት እንጂ እኔ እነሱን አላገለግላቸው እኔን ይጠብቁኛል እኔን ያገለግሉኛል ፍጥረታቶች ናቸው ለፍጥረታት አላዘዘልንም ፍጡር ናቸው እነሱ ግን ህዝባችንን አሰሩት እግዚአብሔር ይቅር ይበላቸው ግን ብዙዎች እያመለጡ ነው ብዙዎች ቄሶች እያመለጡ ነው ሰፖርት አድርጓቸው በጸሎት በሚቻል ነገር አጭር ጸሎት ጸልያለሁ እና ዛሬ ወደዚህ ጌታ ነይ ይሄ ጌታ ይወድሻል ግደለሽም ነይ ቅመሹ ጌታን ቅመሹና ነይ ቅመሹ ስንት ሴተኛ አዳሪዎች ስንት በፀጉራቸው ስንት ለምጻም ስንት ኢየሱስ መጥቶ ነፃ ያወጣቸው ጌታ ኢየሱስ ትላንትናም ዛሬም ለዘላለም ያው ነው አይቀየርም ሰይጣንም ዛሬም ለዘላለም ሌባ ነው ውሸታም ነው አይቀየርም ዲፊትድ ፎርስ ነው የተመታ ነው ግን እየተጫወተባችሁ ነው ያለው እያሰቃያችሁ ነው ያለው ግን አላወቃችሁትማ እሱን አላወቃችሁትም ኃይል ያለው አስመስሏቸው እንደተመታ አላወቃችሁ እንዳለቀለት ፓስተር የት ነው ያለው ሰይጣን ከኔ ከግሬ በታች ነው ያለው ረግጠው ዘንድ ስልጣን ተሰጥቶኛል የሚጎዳኝ የለም ስለዚህ ጌታ ነኝ
ሬዲዮ ላይ ና ነይ አጭር ጸሎት ጸልያለሁ። ግባ በይው፣ ፍቀጅለት፣ ውስጥሽ ይግባና ይቀይርሽ። ከዛ ራስሽ ምስክር ትሆኛለሽ። ራስ ምስክር ትሆናለሽ። አይ አባቴ የእናት ሃይማኖት ኦኬ ቻው። ጌታ እንደውም ጫማችሁን አራግፋችሁ ውጡ ነው ያለን። ተለማመጡ ማለት ነው። ከተቀበሏችሁ ጫማን አራግፉት አለ። ልምምጥ የለም። አጭር ጸሎት ጸልያለሁ። ይህን ጌታ ስትቀበል እዚህ ላይ ጌታን ካገኘ ይሄ ቸርች አይደለም ይያል። ባለሽበት ቦታ ሄደሽ ደቀ መዝሙር ደህንነት ያስተምሩሽ። ጌታን ተቀብያለሁ። ከዛ የለም ፓስተር እኔ ያለሁበት ምን ነካ የለም ቸርች ጋር ፓስተር ተስፋ ያለማየቱም እንደው ማት ልኬላችኋል አይደል? እንትን ዌብሳይቴ ማት ሺ ቦታ ማት ሺ ነው ማት ሚላኮች የምትልቀው ዙም አርጉትና ሊንክ ሆምፔጁ ላይ ሬዲዮ አለ። ሚዲያ ማገባችሁ ማታገኛላችሁ። እዛ ሌላ ፓስተር ተስፋ ያለማ ዩቲዩብ ላይ ተስፋ ፌስቡክ ላይ አለ። አጭር ጸሎት ጸልያለሁ። እኔ የምለው ሬዲዮ ላይ እኔ ጮክ በለ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ዓለምን ሰይጣንን እከዳለሁ። ከኢየሱስ ጋር ኪዳን አደርጋለሁ። ይሄን ተበለው በመንፈስ ሙላኝ በለው ይሙላ። በመንፈስ ቅዱስ ሙላ። በኢየሱስም ተሞሉ። አሜን። በቃ ዳግም ስትወለድ ምድር ላይ ፈታ ማለት ነው። አንድ ኃጢአተኛ ንስሐ ሉቃስ 15:10 ላይ አንድ ኃጢአተኛ ንስሐ በላይ በሰማይ በመደስታ ማለት ዳግም ስትወለድ ደስታ ነው። ከዛ የመጀመሪያ ስላ ዮሐንስ ወንጌል አንበብ። ቅድም ነገር ያለው ሌላቸው የእምነት ቃል ሬዲዮ አለ። በሞባይል ፎን በቤት ፎን ከሰኞ እስከ እሑድ ለ24 ሰዓት 518-907-9015 እግዚአብሔር እናመሰግናለን። በጌታ በኢየሱስ ስም ይሄ ትምህርት ፍሬ ያፍራ። በኢየሱስ ስም በምድር ያሰራችሁት በሰማይ የታሰረ ነው ብላ ዛሬ በኢየሱስ ስም ኢሳይያስን የነካ አንደበት ይንካ፣ እሳት ይንካቸው። እግዚአብሔር እናመሰግናለን። ከፍ ከበር ስም ይባረክ በኢየሱስ ስም አሜን። ስለዚህ ላኩት፣ ሼር አድርጉት። ይበቃኛል። ሰዓት እንዳናራዝም ይቅርታ አድርጉልኝ። እንድረዝም አልፈልግም። እኔ ተባረኩ፣ ጸጋ ይብዛላችሁ። አይ ቲንክ ቅድም ነግሬያቸዋለሁ። ቁጥር 7 አሁን ዛሬ ይላካል። ላኩት እናንተ። እሺ ጸጋ ይብዛላችሁ። ይሄንም ሼር አድርጉት። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ጸጋ ይብዛላችሁ። አሜን። ታንኪ መንፈስ ቅዱስ እናመሰግናለን።